ዛሬም በድጋሚ እንግዲህ ስለ አፕትረስት ይዤላችሁ መጥቻለሁ። ከሊኩዊድ ውስጥ ሲገባ ወደ ኦብጀክቱ ያለውን ግፊት ካልኩሌት ለማድረግ ማለት ነው። በሁለት አይነት መንገድ ካልኩሌት ማድረግ እንደሚቻል ነው ዛሬ እንግዲህ ማሳያችሁ። አንደኛው ኒውተን ሜትር ተጠቅመን ነው። ይሄም እንግዲህ መጀመሪያ ኦብጀክቱን ኒውተን ወይም ዌይቱን ትለካላችሁ። ያንን አሁን እዚህ ጋር ስንለካ 0.5 ኒውተን ይላል። ይሄ እንግዲህ የዚህ ኦብጀክት ዌይት ነው ማለት ነው። ውሃ ውስጥ ስንጨምረው እንግዲህ አሁን ደግሞ ሪዲንጉ ይቀይርና 0.2 አካባቢ ይላል። 0.2 ኒውተን ያ ማለት በ0.3 ኒውተን ቀንሷል ማለት ነው ሊኩዊድ ውስጥ ወይም ውሃ ውስጥ ስጨምረው። ያ 0.3 እንግዲህ ምን ማለት ነው? ከውሃው የሚመጣው ኦብጀክቱ ላይ ወደ ላይ የሚገፋው ፎርስ ወይም ደግሞ አፕትረስት ወይም ደግሞ ቢዮንሲ ፎርስ የሚባለው ነው ማለት ነው። ስለዚህ በዚህ መንገድ ኒውተን ሜትር ተጠቅማችሁ ከሊኩዊዱ የሚመጣውን አፕትረስት ፎርስ እንደዚህ ካልኩሌት ማድረግ ትችላላችሁ ማለት ነው። ሌላ መልኩ ደግሞ አሁን ኒውተን ሜትር ሳልጠቀም እዚህ ውሃ ውስጥ ብቻ እዚህ ሜጀሪንግ ሲሊንደር ውስጥ በመክተት ከውሃው የሚመጣውን እዚህ ኦብጀክት ላይ ወደ ላይ የሚገፋውን አፕትረስት ደግሞ በሌላ መልኩ ካልኩሌት ማድረግ ይቻላል። እንዴት ማድረግ ይቻላል ካላችሁኝ፣ መጀመሪያ ሜጀሪንግ ሲሊንደር ውስጥ ያለውን የውሃ መጠን ቮሊዩሙን መለካት መቻል አለብን። እዚህ ጋር እንደምታዩት አይ ሌቭል ሜጀር ስታረጉ 300 ሚሊ ሊትር ወይም ደግሞ 300 ሴንቲሜትር ኪዩብ ነው። ስለዚህ እሱን ኢኒሻል ቮሊዩማችን አውቀናል። ሴም ኦብጀክት ነው የምጠቀመው። እሱን ኦብጀክት ሳስገባ እንደምታዩት ውሃው ወደ ላይ ይነሳል ወይም ከፍ ይላል። በምን ያህል ከፍ ያለ አለ ብለን ደግሞ ስናይ አሁን ሪዲንጉ 330 ሚሊ ሊትር ነው። ያ ማለት በ30 ሚሊ ሊትር ወይም ደግሞ በ30 ሴንቲሜትር ኪዩብ ውሃው ከፍ ብሏል። ያቺ ከፍ ያለችዋ የውሃዋ ቮሊዩም ምን ይባላል? ቮሊዩም ኦፍ ዲስፕሌስድ ሊኩዊድ ይባላል ማለት ነው። ቮሊዩም ኦፍ ዲስፕሌስድ ሊኩዊድ። ስለዚህ 30 ሴንቲሜትር ኪዩብ ነው። እሷን ካወቀን አፕትረስት ደግሞ እንዴት ነው ካልኩሌት የምናደርገው? አፕትረስት ማለት ዌይት ኦፍ ዲስፕሌስድ ሊኩዊድ። ይቺ ዲስፕሌስድ ያደረገችዋ ሊኩዊድ የእሷ ዌይት ከውሃው የሚመጣው አፕትረስት ፎርስ እንደማለት ነው። ስለዚህ እዚህ ጋር ዲስፕሌስድ ያደረገው ሊኩዊድ 30 ሴንቲሜትር ኪዩብ መሆኑን ቼክ አድርገናል። ሜጀሪንግ ሲሊንደር ተጠቅመን የዛችን ዲስፕሌስድ ያደረገችዋን ውሃ ማሱን ስንለካ ያው ዴንሲቲ ታይምስ ቮሊዩም ማለት ነው። የውሃ ደግሞ ዴንሲቲ 1 ግራም ፐር ሴንቲሜትር ኪዩብ ነው። ዲስፕሌስድ ያደረገው ሊኩዊድ 30 ሴንቲሜትር ኪዩብ ነው። ስናባዛ 30 ግራም ይሰጠናል። ያ ማለት 0.03 ኪሎ ግራም ይሆናል። የእሷን ዌይት ደግሞ ማስ ታይምስ ግራቪቲ በሚለው ፎርሙላ ካልኩሌት ስናደርግ 0.3 ኒውተን ይሰጠናል። ይሄ 0.3 ኒውተን ማለት የቺ ዲስፕሌስድ ያደረገችው ሊኩዊድ የእሷ ዌይት ነች። ያ ማለት ደግሞ አፕትረስት ፎርሱ ነው ማለት ነው ከሊኩዊዱ የመጣው። ቅድም ልክ በኒውተን ሜትር ሜጀርመንት እንዳገኘ ነው አይነት ሆነ ማለት ነው። ይህን ይመስላል።